አሁን የተመረኩበትን ሜዳሊያ ሳየው ሜዳሊያ ሜዳ ቀረ እላለሁ። እኛም እንጠጋኛም ገና አንተ ይማረህ ብዬ አልሸከም። እድሜያችሁን ያርዝመውና እናንተ ለመቃጠል እኔም በጣም በከፍታ ለመብረር ያብቃል። ላይክ አርጉኝ ፈልጌው ነው። ሰላም ጤና ይስጥልን ውድ ቤተሰቦቻችን እንደምን አላችሁ? እኛ አለን እግዚአብሔር ይመስገን፣ ሁሉ ሰላም ነው፣ ሁሉ ፒስ ነው። ውድ ቤተሰቦቻችን በያላችሁበት እንግዲህ ሰላማችሁ በዘት ይበል። ዛሬ እንግዲህ እናንተ ፈታ ዘና ያደርጋሉ ብለን ያሰብናቸው እንዲሁም ደግሞ ቁም ነገር አዘልናቸው ያልናቸውን ቪዲዮዎች ይዘንላችሁ ከች ብለናል። ቤተሰቦቻችን የትም እንዳትሄዱ አብራችሁን ቆዩ። በዚህ አጋጣሚ እንግዲህ ኮንሶ ቲዩብ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ላይክ ያደርጋችሁ ቤተሰቦቻችን። አሁን ቀጥታ ወደ ቪዲዮቻችን እንሄዳለን። ይድፋህ እንዴ ምን ማለት ነው? ይድፋ ይማር እንኳን አትልም እንዴ? ምን ማለት ነው? አጣቶ ያየህ ገና አንተ ይማረህ ብዬ አልሸከም። ቤተሰብ ጊዜ በጣም እየመረ እርግማን መጥቷል። ማር ትኩስ ማር ዛሬ ተቆረጠ። ትኩስ ማር ማር ማማዬ ትኩስ ማር ዛሬ ተቆረጠ። እናንተ ትኩስ ትላላችሁ ሁሌ ተበላሸ። እመኝኝ ማማዬ ማስረጃው ላለኝ ትኩስ ማር ነው ዛሬ የተቆረጠ መሆኑን ማወቅ እችላለሁ? አዎ። እንደምን ኧረ አቤል ነዳጅ ለመቅዳት ስትሄድ እንጠጋኛም ያዝ እንጂ ወሬ ነው የምትጠጋው። እኔ እንጨት ነኝ እንደቆምኩ እንዴ እንጠጋ እንጂ በቃ እንዴ እንጠጋ እንጂ ትላለህ እንዴ? ትላለህ እንዴ? እዚህ የቆምኩት እንትን ነኝ። ተጠጉ እያልክ እኮ እነሱ እነዛኞቹ ነው ተጠጉ ያልኩት። በቃ እራት እንብላ። በቃ እኛ እንውረድና በቃ ምንድነው እኮ እራት እንብላሽ። ኧረ እኛ ነው ያለው እንዴ? እኛ እራት እንብላ አይደል? ያገዛው እኔ እንጨት ነኝ እንደዚህ ያዛል ና ይውሻል። አሁን የተመረኩበትን ሜዳሊያ ሳየው ሜዳሊያ ሜዳ ቀረ እላለሁ። ይሄ ሜዳሊያ የጠቀመኝ ነገር ቢኖር የምርቃቴ ቀን ይሄንን በመሸለሜ ቤተሰቦቼ ፊት ላይ ያየሁት ደስታና ኩራት ነበር። የዛሬን ያርገውና በሀገራችን አሉ ከሚባሉ ሚዲያዎችም አንዱ ኢንተርቪው አድርጎኝ ነበር። ከዛ ውጪ ለምንም አልጠቀመኝም፣ ለጉራ እንኳን አይሆንም። ምክንያቱም ገና ለገና ሰንበዴ የሆነ ሜዳሊያ ስለሸለማችሁ ህይወት የመሰጣችሁ የተለየ ነገር ይኖራል ማለት አይደለም። አንዳንዴ ሜዳ እንደሚቀር አውቀው ይሆን እንደ ሜዳሊያ ያሉት እላለሁ። ከእንግሊዘኛው ሜዳል ከሚለው ቃል ስለተተረጎመ የሚቀራረብ ቃል ፈልገው ሜዳሊያ አሉት የሚለውን ሀሳብ መቀበል ይከብደኛል። ማለት ለምን ሜዳሊያ ካልጠፋ ቃል ብቻ አስበውትም ይሁን ሳያስቡት ስምን መልአክ ያወጣዋል እንዲሉ ሜዳሊያው እንደ ስሙ ሆኗል። ቤተሰቦቻችን ግን በምን ተስማማላችሁ? እውነትም ሜዳሊያ የቀረ ነገር ነው ማለት ነው እንዴ? አረ ግን እኔ አንደኛ ማለት ነው ቤተሰብ ይሄን ቪዲዮ ያመጣሁበት ምክንያት ይሄ ነገር ትክክል ነው አይደለም የሚለው ሳይሆን ሰሞኑ በቃ እንዳለ እንደዚህ አይነት ነገር ነው የሚቀርበው። በቃ እንዳለ ፎር ዘግተው ምናምን የግቢ ዋንጫ አንስተው ከዛ ከተመረቀን 2 ዓመት ምንም አላገኘንም ምናምን ብሎ የሚሉ እንትሮችን የበዙት። ግን እውነትም እንዴት ነው በቃ ሳስበው ሜዳሊያና ዋንጫ እዛው ሜዳ የሚቀር ነገር ነው እንዴ? አረ መንግስት ቢያንስ ዋንጫና ሜዳሊያ ላነሳው እስቲ የሆነ ነገር በል። ይሄ ነገር እንዴት ነው አወዛገበን እኮ። ቲክቶክ ላይ መጡ ስራ ፈልጉልን የሚሉት እንዳለ በቃ ምን ሃይ ስኮር ያሉ ሰዎች ናቸው። እኔ ራሱ የምር ዋንጫ አንስቶ ማለት ነው በቃ እንዲህ የተንከራተተ ምናምን ማቋል እኔ ራሱ ግን እንዴት ነው እስቲ የእናንተ ሀሳብ ምንድነው የሚለውን ቤተሰቦቻችን እስቲ ኮሜንት ላይ ያስቀምጡልኝ። ሌላው እንግዲህ ውድ ቤተሰቦቻችን ሰሞኑ በጣም መነጋገሪያ የነበረ ቪዲዮ ነበረ። እሱም እንግዲህ ባለሀብቱ ወልደ ጊዮርጊስ ይልቃል ቢተው ነው። እስቲ ስለሱ የሆነ አንድ ቪዲዮ ያለ እንግዲህ አይተን እስቲ ሀሳብ እንሰጣለን። ምነግርሽ እርግጠኛ የምነግርሽ እማምላክ ድንግል ማርያምን እስካልካድኋት ድረስ ህሊናዬን ማንነቴን አጥቼ ድንግል ማርያምን እስካልካድኋት ከቅፏ እስካልወጣሁ ድረስ ብሰጥ አይደለም ብደፋው አያልቅብኝም። እውነት ብደፋው ብቀንደው ባቃጥለው አያልቅም። ዋናው ድንግል ማርያምን ህሊናዬን ስቼ ህሊናዬን አጥቼ እማምላክን የጭንቃ ማላጇን ከዛ ጎዳና ህይወት አውጥታ የሾመችኝን እማምላክን ስጠይቃት የማትሰስትብኝን እማምላክን እስካልከዳኋት ከሷ አቅፍ እስካልወጣሁ ድረስ እንደው አትስጉ። ኧረ ይሄ ልጅ የምትሉ አላችሁ፣ መጨረሻያን ያሳየን የምትሉ አላችሁ። እድሜያችሁን ያርዝመውና እናንተ ለመቃጠል እኔም በጣም በከፍታ ለመብረር ያብቃል። እንግዲህ ይሄንን ነው የምላችሁ። እኔ ማምላክ እስካለች ድረስ
ማለቴ ከማምላክ እቅፍ እስካልወጣው ድረስ እመኑኝ ከፍታ ብቻ ልዕልና ብቻ ንግስና ብቻ ነው የኔ መጨረሻ። እንግዲህ ምቀኞች ከሆናችሁ እግዚአብሔር ማስተዋሉን ያድላችሁ፣ ማምላክ ታንሳላችሁ ይሄንን ክፉ መንፈስ። ወዳጆቼና መልካሞች ከሆናችሁ ደግሞ ሁሌ እንዳስደሰትኳችሁ ሁሌ በደስታዬ እንደተደሰታችሁ ትኖራላችሁ። እናንተን ላለማስከፋት ወዳጆቼን አክባሪዎቼን እንዳላስከፋ እማምላክ ትርዳኝ፣ ድንግል ማርያም ትጠብቀኝ፣ እናንተም ጸልዩልኝ። ይህን ነው የምለው። ቤተሰቦቻችን እንግዲህ ሰሞኑ ይሄ ቪዲዮ በጣም መነጋገር የሆነው ነበረ። እሱ መነጋገር የሆነው ምንድነው እንግዲህ አረብ ሀገር አንድ የሆነ የተለያየ ስራ የሚሰራ ልጅ ነበረ። ለሱ ስራ ፈጥሮለት ምናምን ነው የና ሀሳብ የተነሳው ማለት ነው። እዛ ውስጥ ምንም ያን ያክል ደሞዝ አይከፈለው ምናምን ነገር ከዛ አሁን ከ2000 እስከ 3000 ድራም እንደሚከፍለው ከዛ ሲወጣ ደግሞ ኃላፊነቱን ወስዶ ማለት በሱ ቦታ የሚሰራውን ነገር አስተካክሎ ወጥቶ ወደሱ ጋር እንዲመጣ ምናምን ማለት ነው። መነሻው ልክ እንደዛ ነው። ግን ዋናው ሀሳብ ከይሰውዬ ማለት ነው በቃ የተመቸኝ የመጨረሻ ነገር ልንገራችሁ። ብደፋው አያልቅም አይደለም ሰጥቼ። እንዴት ነው ግን በቃ በእውነት መስጠት ምን ያክል በቃ ፋይዳ እንዳለው የተረዳ ሰው ነው። በእውነት የመጣበትን በቃ ጭራሽ ያረሳ ይምር በደንብ ያወቀ ሰው በእውነት በቃ ብዙ ጊዜ እንደምታዩት የሰውዬ ሚዲያ ላይ እኔ እንጃ በቃ በደንብ እውነት የሚታወቅ ነው በመስጠት በጣም ደስ የሚል የምር። እንግዲህ እንደምታውቁት ቲቪ ላይ ቀርቧል ከአንዴም ሁለቴና ሀሳብ ሰጥቷል የመጣበት እንዴት እንደሆነ ምናምን ነገርና በቃ ለመስጠት ሰውን ለመርዳት ቅን የሆነ ሰው በእውነት እኔ በቃ ሚዲያው እስከማያቸው ሰዎች ውስጥ በጣም ደስ የሚለኝ ሰው ነው። እና በቃ የመጨረሻ እኔ ግን የገረመኝ ቪዲዮ ከሁሉ ከተናገረ ውስጥ እንዴ ለሚረግቡት ሁላ መርቆ ምናምን ሄደው ግን እኔ በቃ ማምላክ ከረዳችኝ አለ አይደለም ሰጥቼ ብደፋው አያልቅም። ሀብት እንግዲህ የተተረፈረፈ ያርግልህ። ወደ ቀጣዩ ቪዲዮ እንደ ቤተሰቦቻችን አንተ ያማል ሽፈራው ቤት ለቅሶ አለ ቶሎ አስመጣም እንዴ? ሽፈራኛው ሂድ መጣው 50 ሺህ ብር ሲያንገበግበኝ አፈር በልቶ ታረፈ። ሽፍዬ ምሰማው እውነት ነው ወይ ሽፍዬ? የኔ አበዳሪ የኔ አንበሳ የኔ ጠንበለል ሽፍዬ ይዤ ልመጣው እኮ ተቀበለኛ። የሰው ነገር እንደሚጨንቀኝ ያወቅሽ ሽፍዬ። አይ ሽፍዬ ና ተቀበለኛ ነው ሰዳ ሽፍዬ። አለው አለው እኮ አለ እንዴ መስሎ ነበር የሰማንያ ዓመት አያቴን የቀበርኩት እኔ ሞትኩ መስሎ ነበር አይደል? ትቀበለኛለህ እንዴ? አድርጌ ነው አመጣልኝ አይደል? ስጠኛ ብድሬን ስጠኝ። ትራንስፈር ላድርግልህ ሽፍዬ። ይመቸኛል። ግጥም አድርጌ ተስካራው 40ውን አውጣበታለሁ። ይሁን አግዘኛ እንዴ ልትበላ አንተ የሞተ መስሎ 50 ሺህ ብር ልትበላ በፍጹም የማይሆነውን። ቤተሰቦቻችን እንግዲህ ለዛሬ ዘላችሁ የመጣናቸው ቪዲዮዎች እንግዲህ ይሄን ይመስላሉ። ኮንሶቲቭ ላይክ እያደረጋችሁ ላይክ ያው አሁን አንተ እዛ የምታየው ልጅ እስቲ ላይክ አድርግ፣ በቃ ሰብስክራይብ። ከዛ በኋላ ቤተሰቦቻችን እንግዲህ ሰላማችሁ በዘት ይበል፣ ይመቻችሁ። ላይክ አርጉኝ ፈልጌው ነው።